ፋኖ ያጠቃላይ የጎንደር የጎጃም የወሎ ሁላ ተጠቃሎ ጎጃም ገብቶ ከጎጃምም ደግሞ ጠበቃ አስረስ ማዕሬ ላይ ነበር የተከመረው። ወያኔ ኢንቨስት ያደረገችበት ሰው ወያኔን የሚያስደስት ስራ ሲሰሩ የነበሩ የሚሰጡት ኢንተርቪው የማርሸትና እሱ ከመጀመሪያው ውጪ በኋላ የሚሰጡት ነገር ስርዓቱን የሚያድን ወያኔን የሚያድን ነበር የሚሰጡ የነበረው። የአማራ ፋኖ መሪ ነኝ ቃል አቀባይ ነኝ የሚል አንድ ሰው ማርሸት ፀሐዩ በአደባባይ ነው አይደል እንዴ አማራ ላይ ጄኖሳይድ አልተፈጸመም፣ ጄኖሳይድ ተፈጽሟል የሚያስብል መስፈርት የለም መለኪያ የለም እያለ አማራ የደረሰበትን ነገር ሊለውጥ የሚችለው ፀሐዩ የሚባል የአቶ ፀሐዩ ልጅ ወይም የአቦይ ፀሐዩ ልጅ እንግዲህ አቦይ ሆኖ አቶ አላቅም የሳቸው ልጅ ነው ይሄን ሊል የሚችለው አስረስ ማዕሬ ነው ይሄን ሊል የሚችለው። ትግሬዋ ወያኔ የፈጸመችው ጄኖሳይድ፣ ኦሮሞማው የአብይ ሰራዊት የፈጸመው በአማራ ላይ ጄኖሳይድ፣ እነዚህን ጄኖሳይድ ክዶ ግን የአማራ ደግሞ አፍነን ድምፅነን ብሎ መቀመጥ ይሄ ትክክል አይደለም። ይሄ ትክክል አይደለም። የምንሟገተው የምንነጋገረው በዚህ ስለሆነ ማለት ነው። አማራን እየጠላ የአማራን ድምፅ ይዞ የማይወጣ ነገር ግን ሆን ተብሎ በፕላን የተቀመጠ ፎርዚስ ማተር ፎርዛት ማተር የምትል ጥራዝ ነጠቅ 2-3 እንግሊዝኛ ይዞ በሰከረ አንደበት አብይ አህመድ ከገባ ጉሮሮን ይዘነው ነው የምንሄደው አንቀን ነው የምናመጣው እያለ አብይ አህመድ ብስክሌት እየነዳ በአማራ ሞራል ላይ እንዲረማመድ የሚያደርግ አስበው መናገር የማይችሉ ፖለቲካ መስራት የማይችሉ እዚህ ጎጃም ውስጥ ነው የተተከሉት። ይህ ጎጃምን አርበኛ በልተው የጨረሱ እነሱን ድሮን አይነካቸው፣ እነሱን ጥይት አይነካቸው፣ ተለቅመው እንዲገደሉ ተደርገው የተገደሉ እነዚህን የተጋፈጥኩት ነኝ። ሴላቸው አደገኛ፣ ኔትወርካቸው አደገኛ። 95% ጋዜጠኛ የጎጃም 95% አክቲቪስቱ ከጎጃም ያውም የአገው ሸንጎ ሆነው 95% የቴሌግራም ግሩፖችን ብትመለከቱ ጎጃም በጣም ተዘጋጅተው በጣም ፖለቲካ ሰርተው ማለት በሐሰት አጀንዳ በሐሰት ሰበር ዜና ህዝቡን ሰቅዘው ይዘው መሪዎቹን አልቀው እነ ዮሐንስ ያ ዶክተሩ ልጅ መከራቸውን እስኪበሉ ድረስ አልቆ የመጨረሻው ዘመነንና ዝናቡን በልቶ ከዛ የተፈለገው አስረስ ማዕሬ ወደፊት እንዲመጣ የአማራ ወኪል ሆኖ በአዴንም ትግሬም የትግሬ ወያኔም እሱን ይዘው እንዲመጡ ነበር የተፈለገው። እዛ ውስጥ ነው ገብቼ ጉሮሮ ያነኩት። ዘመነ ካሴ ወጥቶ ይቃወመኝ። እኔ እየተናገርኩ ነው አይደል? ዘመነ ካሴ ዘመድኩን ውሸቱን ነው ይበለኝ። ዘመነ ካሴን ያሳሰረው ዘመነ ካሴን ከርቸሌ የከተተው ጥላሁን አበጀ ነው። ይካድ መጥቶ ዘመነ ካሴ በፍጹም ዘመድኩን ዝም ብሎ ነው የሚያወራው ይበለኝ። እኔ ይበለኝ የሞባይል ካርዱን አምጥቶ ለዘመነ ካሴ ሰጥቶ ከዛ መንግስት በዛ በጂፒኤስ መጥቶ ዘመነ ካለበት ቦታ ለሕክምና የመጣውን ዘመነን ከርቸሌ ያስገባው ጥላሁን አበጀ ነው። ወጥቶ ይከራከር። ውሸት ነው ዘመድኩን የተናገረው ውሸት ነው ይበለኝ። እኔ ደግሞ መረጃዬን ይወጣል። ይሄን የሰበርኩት ይሄን ነው መሃል ገብቼ አፈር ከደም ያበላው ስናገር ዘመድኩን በቀለ ብዬ ስሜን ማተቤን አንገቴ ላይ አድርጌ ጥላሁን አበጀ ኤርትራን የሰለጠለው ጥላሁን አበጀ የብርሃኑ ነጋ አለቅላቂ ነው። ጥላሁን አበጀ ኢዜማ ነው። ጥላሁን አበጀ ግንቦቴ ነው። የግንቦት 7 የጎጃም ተወካይ ነው። አማራ ለመሆኑ እጠራጠራለሁ እና እነግራለሁ። ይሄ ቲም ይሄ ግሩፕ ነው ጎጃምንም አማራንም ሰቅዞ ያዘው፣ አንድነት እንዳይመጣ ያደረገው። እኔ አስረስ ማዕሬን ደውሎልኝ ስጠይቀው ዛሬም ስሰማው በእውነት በጣም ነው የምገረመው። ለምንድን ነው አንተ አንድነቱ እንዳይመጣ ያጓተትከው ስለው እኔ እኮ አይደለሁም እኔ እንትና ዝናቡ ነው
እና ዝናቡ ነው ልጆቹም እዛ ዝናቡ ስር ያሉት እንደዚህ ተዋግተን እንትን ብለን እንዴት ወተድርናውን እንሰጣለን ብለን ነው። ዝናቡ አይልም። ዝናቡ ጋር አይደለም ችግሩ ስለው በቃ አሁንማ ሰራዊቱ እናንተ ስልጣን ፈልጋችሁ ነው ወይ ከወንድሞቻችን ጋር አንድን ማን ነው ብሎ ወጥሮ ስለያዘን ወጥሮ ይዞናል። እንዴት ላድርግ? እና አሁን እኮ በቃ ባጭር ጊዜ እናደርጋለን እና ያለኝ እኔ በሙሉ ኮንፊደንስ ነው የምነግራችሁ። እነዛን የትግሬ ሰራዊቶች የትግሬ ወታደሮች የታሰሩትን አስፈትቶ ከእንጅባራ ከዛ ከምናምን አስፈትቶ ወደ ትግራይ የላከው ይሄ የአስረስ ማዕረ ቡድን ነው። አሁን የተያዘውን ኮሎኔል አጣድፈው ሽጠው ያስለቀቁት እና አስረስ ማዕረ ናቸው። ወያኔ ሴል አላት ማለት ነው ጎጃም ውስጥ። ለዚህ ነው ዛሬ ስታሊን ሲናገር ዘሜ ነው የሚለው። እስቲ የስታሊንን ዜና ተመልከቱ። ዘሜ ነው የሚለው። ያገኘውን ስላገኘ ያዩትን ስላዩ ያገኙት ተስፋ ስላለ። አሁን ወያኔ የተባለ እንዴት እንደሚጣላይ ልነግራችኋቸው፣ እንዴት እንደሚጣላይ ምክንያቱም በጉሮሮ ላይ ስለመጣው ማለት። ስለዚህ ጎጃም ያለው የወያኔ ሴል መጥፋት አለበት። ያ ጎጃም ያለው ሴል ሪፎርም ተደርጎ ዞር መደረግ አለበት። ገለል መደረግ አለባቸው። አሁን ደንቃራቸው ጎጃም ውስጥ ዝናቡ ነው። ወያኔም ሻዕቢያም አይሰማንም ብለው ለማጥፋት የሚፈልጉት ዝናቡን ነው። እነ ሰጣርጌ እነማን እንደሆኑ ታውቃላችሁ። የሚያቀረሹት ዝናቡ ላይ ነው። የሚጽፉት ዝናቡ ላይ ነው። ታርጌቱን ተመልከቱ። እኔ ጮቄ ተራራ ባልገባ፣ እኔ ጎጃም ባልገባ ኖሮ ዝናቡም ዘመነም ተበልተው ነበር፣ አልቆ ነበር። ድሮን የለ ሞተ የለ። አሁን ወንድ ምናልባት ማርቆስን ይበሉታል፣ ወደ ምስራቅ አምጥተውታል። የአባቶች ጸሎት ጀግንነቱ ወንድነቱ ካረዳው በስተቀር አሁን ወደ ምስራቅ አምጥተውታል። ከዛ ጠብ ያረጉታል። ከዛ ዘመቻ ማርቆስ ወንድማችን ጀግናው ምናምናም ብለው ስራ ይሰሩለታል። ምን አለ በሉ ነግሬዋለሁ። ደግሞ ለራሱ ለማርቆስ ነግሬዋለሁ። ካለበት ቦታ አውጥተው ወደ ምስራቅ ጎጃም አምጥተውታል፣ ያስበሉታል። የአማራን ትግል የአማራ ፋኖን ትግል ሽባ ያደረጉት እዚህ ጎጃም ውስጥ የመሸገው ሌባ ነው። ፖለቲካል ካፒታል ፖለቲካል ኢሜጅ ገነባለው እያለ በአማራ ጀግኖች ሞት ራሱን ያደለበ ኃይል አለ። ስለዚህ ይሄ ኃይል አሁን ተነቅቶበታል። ጠፍቷል ማለት አይደለም። ኃይሉ ደክሟል ማለት አይደለም። ሪፎርሞች ተጀምረዋል። ምን ተጀምረዋል? ግን እንዲህ በቀላሉ የሚታይ አይደለም። አድፋጭ ኃይል ነው። አያችሁ፣ የአማራ ፋኖ አማራ ጎንደር ተጎድቷል እስከ ከፊል፣ ወሎ ሙሉ ለሙሉ፣ ሸዋ ሰሜኑ በሙሉ ተጎድቷል። ሸዋ ያልተጎዳው ጎጃም ነው። ስለዚህ እነዚህ የትግራይ ኃይሎች እነዚህ ወያኔዎች በእነዚህ በጎጃም ፋኖ ውስጥ ባሉ አመራሮች ምክንያት ያልተጎዳውን ጎጃምን ከሌላው አማራ እኩል ከትግራይ እኩል ከኤርትራ እኩል ለማድረግ የጎጃም አማራን ሊቃውንት ዶክተሮች፣ መምህራን ከየቤቱ እያወጡ እየደፉ ነው። ኤሊቶቹን በሙሉ እየገደሉ ነው። መግለጫ እንኳን አይሰጡም። አርበኛ ዘመነ ካሴ ለምግበይ መከላከያ ሰራዊቱ ምግበይን ጀነራል ምግበይን ሲከሰው እኛ የሚመራ ጀነራል የለም፣ አብይ አህመድ ኩሊጉሊ እንደዚህ ሆነሃል፣ እንደዚህ ፈጥረሃል ምናምን ሲል እሱን ያሳደጉት መራዊ ያሉ የቀለም አባቶቹን ፋኖ የተባለ ከየቤቱ አውጥቶ ሲገድል አዝነናል እንኳን አላለም። የጎጃም ፋኖ አልቅሰናል አላለም። የጎጃም ፋኖ ሁለት መስመር መግለጫ አላወጣም። እንትኖቻቸውን ተመልከቱ። የጎጃም ፋኖ ፔጆችን ተመልከቱ። የመከላከያ ሰራዊቱ የ12 ዓመት ህፃን ልጅ ገደለ አረመኔ ምናምን ይላል።
የእውቀት ብርሃን አባቶቹን ከየቤቱ አውጥቶ እየደፋ እየገደለ እየጨፈጨፈ ሁለት መስመር አይጽፉም። ሁለት መስመር ተመልከት። ባህር ዳር ዊክሊክስን ተመልከት። ንስር አማራን ተመልከት። ማንትስዬ አማራን ተመልከት። ሞገሴ ሽፈራውን ተመልከት። አንዳቸው ስለነዚህ ሟቾች አልጻፉ። አንድ ክልል አንድ ሀገር መምህራኖች ሁሉ ካለቁ ምን ሊሆን ነው? ትምህርት ቤት ተዘግቷል። መንግስት ያለበት ቦታ ያሉት መምህራን ክፈቱ ይባላሉ፣ ይከፍታሉ። ከዛ በድሮን መጥቶ ይደበድባቸዋል። መራዊ ላይ አሁን ተኩስ ሳይደረግ መከላከያው ወጣ። መከላከያው ሲወጣ ፋኖንን የሚሉት ገቡ። የጎጃም ፋኖች ናቸው። በየቤቱ እየሄዱ መምህራኑን ለቀሙና ግማሹን እዛው ትምህርት ቤት በራፍ ላይ ደፉት። ሌሎቹን እንትን አሏቸው። ድምፁን መስማት ትችላላችሁ። እንዲህ አይነት ጸረ አማራ እንዲኮሰምን፣ አማራ ያለ ሊቃውንት እንዲቀር፣ አማራ ያለ ምሁር እንዲቀር፣ እንዲህ አይነት ጨካኝ ይሄ ነው ታግሎ ታዲያ አማራን ነፃ የሚያወጣው? እርግጥ ነው መምህራኑ ካድሬ ሊኖር ይችላል፣ ምን ሊኖር ይችላል። ነፍሰ ገዳይ ጥይት አልቆበት እህቱን ደፍሮ አባቱን ገሎ ጥይት አልቆበት የተማረከን የኦሮሙማ ወታደር ነጭ ጤፍ እንጀራ እያበላ የመምህሩ ሚስት የጋገረችውን እንጀራና ወጥ ጠላ አረቄ እያጠጣ 8,000 ብር ለኪስ እየሰጠ መታወቂያ ሰርቶ እናት ጋ ደውል አባት ጋ ደውል ያለነው አማራ ጋንን እያለ ፖለቲካ እያሰራ እንዴት ደደብ መሐይም ያልተማረ መጻፍ የማይችል የኦሮሙማን መንጋ እየቀለበ እንዴት ነው የእውቀት መምህሩን እንዴት ነው የቀለም ቀንዱን ጥፋት እንኳን ቢኖር ሰብስቦ መክሮ እንዴት መምህር ይገደላል? እንዴት ዶክተር ይገደላል? ይሄ የወያኔና የሻዕቢያ አማራን በድንቁርና የማስቀረት አማራን ያለ ኤሊት የማስቀረት አጀንዳ ነው። ይህን አጀንዳ የሚፈጽም ኃይል ደግሞ እዛው ጎጃም ውስጥ አለ። ይሄ ኃይል እስካለ ድረስ አማራ አያሸንፍም፣ ጎጃምም አያሸንፍም። አስረግጬ ነው የምነግርህ። እስቲ ተመልከቱ። ያ የመራዊ ልጅ ሞተ፣ ዶክተር አንዱዓለም። ከዛ ብልጽግና ምን አለ? ባህር ዳር ላይ የአንዱን ይዘነዋል፣ ሁለቱ አምልጦናል፣ ይህንን ለህዝብ ይፋ እናደርጋለን አለ። ከዛስ ወዲያው ማርሸት ቀበል አደረገና ሁለቱን ይዘናቸዋል ዶክተሩን ገዳዮች፣ አንዱ ግን አምልጦናል አለ። ተናበው ነው የሚሰሩት። የብልጽግናው ሰው አቅርቧል? አላቀረበም። ማርሸት ቃል ገብቷል። የአማራ ፋኖ በጎጃም ቃል አገባይ ነው፣ ቃል ገብቷል። እነዛን ተያዙ የተባሉትን አሳይቷል? አላሳየም። ተናበው ነው የሚሰሩት። ሊቃውንቱን መምህራኑን ነው የሚጨርሱት። ደደብ አረቂያም ሰካራም በኋላ ስልጣን ሊይዝ ማለት ነው፣ ምሁሩን ሁሉ ከጨረሰ በኋላ። ይሄን በደንብ ማየት ያስፈልጋል። ኤርትራ ለግሳለች። ለምን እንደለገሰች የምታውቀው እሷ ናት። ሀብቴ ከጎንደር ሄዶ ተቀብሏል። ደረጀ ተቀብሏል። ዘመነ ሄዶ ተቀብሏል። አለቀ። ይሄ በደንብ መታወቅና መለመድ አለበት። አሁን የተደረገው በጣም ግሩም ነው። በጣም ተናበው ነው የደረሱት። አስረስ ማዕሬ የለበትም፣ ዘመነ ካሴ የለበትም፣ እንትና ሀብቴ ወልዴ ባዬ የለበትም፣ ማነው ምሬ ወዳጆ የለበትም፣ ማነው ስሙ ኢንጂነር ደሳለኝ የለበትም። ሙያው ለባለሙያ ነው የተሰጠው። ከጎንደር ሳሚ ባለድል፣ ከጎጃም ዝናቡ ልንገረው፣ ከወሎ እንዲሁ፣ ከሸዋ እንዲሁ አራቱ ጦሩን የሚያውቁ ወታደርን የሚያውቁ ሰዎች ተነጋገሩ። በነፃነት ማንም ጣልቃ ሳይገባባቸው ይህን ሰሩ። ስለዚህ አሁን ወያኔም በዝናቡ ላይ ጥርሷን ነክሳለች፣ ወያኔም በሳሚ ላይ ጥርሷን ነክሳለች፣ በወሎም በሸዋውም የጦር አዛዦች ላይ ጥርሳቸውን ነክሰዋል። ስለዚህ እነዚህን የሚያጠፋ እነዚህን የሚገል እስኳዶች ተዘጋጅቷል። እራሱ ጎጃም ውስጥ ባሉ ጻፉት፣ ለዝናቡ አድርሱልኝ።
በተለይ ከጎጃም ዝናቡንና ዘመነን ካላጠፉ የሚሆንላቸው ስለማይመስላቸው ይሄን ነው የሚያደርጉት። ሻዕቢያዎቹ ዘመነን አይነኩትም። ወያኔዎቹ ግን ዘመነንና ዝናቡን ለማጥፋት ነው የሚሰሩት። ፋንዳ እንደፈለግኩን የምነግርህ ይሄንን ከኔ ይቅር ዝናቡና ዘመነ ጥንቃቄ እንዲያደርጉ የተለየ ወዳጅነት የተለየ ፍቅር የተለየ ኖሮኛ አይደለም። እሱ ሌላ ጉዳይ ነው። ባለሙያ ነው ያዘው። አያችሁ ቃሉ ኢንተርቪም ሲያደርጓቸው እነ ሙልጌታ እነማን ኢንተርቪው ሲያደርጓቸው ወታደራዊ አዛዦቹ ናቸው። በወታደራዊ ቋንቋ የተናገሩት የዝናቡን እልህ፣ የዝናቡን ወኔ፣ የዝናቡን ጉልበት፣ የዝናቡን ኃይል፣ የዝናቡን ተስፋ ለአንድነት ያሳየው፣ ለፍቅር ያሳየው ወታደሩን ጦሩን የመምራት ፍላጎታቸው፣ ጉልበታቸው በቅርቡ አንድ እንሆናለን መሪዎቻችን እየተነጋገሩ ነው ምናምን የሚለው በቃ ተስፋ ይሰጣል፣ ጉልበት ይሰጣል፣ ፍቅር ይሰጣል። ዝናቡን የሚሰድቡት ማን ናቸው? የነ አስረስ ማሬ የነ ማርሸት ግሩፖች እነ ሰጣርጌ ግሩፖች ምን እያሉ መሀይም ነው፣ አልተማረም፣ እንደዚህ ነው፣ ምንትስዬ ነው ምናምን ሰራ አንቆ ስለያዘ ማን ነበር ይሄን የሚያወራው? ማን ነበር ይሄን የሚናገረው? እነ ተስፋዬ ወልደ ስላሴ ማንን ነበር ኢንተርቪው የሚያደርጉት? ማን ነበር የሚያመጡት? እነ አስረስ አልነበር እንደሚያመጡት? መሳይ መኮንን ማንን ነበር የሚያናገረው? አሁን ወያኔና እነ መሳይ መኮንን አንድ ላይ ነው የሚሰሩት። በቀደም እኮ ልደቱ ፊት እኮ ተናገረ መሳይ መኮንን እውነት ወያኔ ማሪን የምንልበት ዘመን ነው፣ ከዚህ ከአብይ ወያኔ ይሻለናል ምናምን አለ። ብዙ ወያኔዎች አሁን ማንን ነው የሚረዱት? መሳይ መኮንንን። ለምን? በሚመቻቸው መንገድ ስለመጣ። መሳይ መኮንንስ አሳውን ለማጥፋት ባህሩን ማጥፋት ብሎ በትግራይ ላይ አዋጅ ያወጀ ነው። ዛሬ እነዚህን ይዘዋል እነሱ ይሄንን ይዘዋል። አንዳንድ ሰዎች አለ መሳይ መኮንን አትነጋ መሳይ ምን ትሴ ምናምን እናገረዋለሁ። ለምን ማልናገረው? አሁን ከነ ልደቱ ከነማን እንደው ማን ተሻለኝ? እኔ የፈለገ ይሄ ኢንጂነር ማን ነው የሚባለው? በቀደም ኢንተርቪውን እያየው ትግሬዋ ቴዲ በጣም ነው የሚመቸኝ። በነገራችን ላይ ትግሬ እሱ ዳኛ ሆኖ ሁለቱን አማሮች ያቧቅሳልና ጸጥ ብሏቸው ጣልቃ እንኳን አይገባባቸውም። ኤርትራ ብትመጣ ትላለህ እየተዋጋው እኮ ነው ልደቱ ምንድነው ብትለው እየተባባሉ ይናችዛል። ቢያንስ የእንትናን እገዛዋለሁ የዚህ የኢንጂነሩን እገዛዋለሁ። አሁን ባለው ሁኔታ ማለት እገዛዋለሁ እና እዚህ ጎጃም ውስጥ ያለ እሾህ ገና ነው። እርግጥ ነው እዛ ከእንትና ጋር ከአጎታቸው ልጅ ጋር ተጣልተው ያችን ቦታ አስለቅቀው ያጎታቸው ልጅ ካፒቴን ማስረሻ ደቡብ ወሎ ሄዷል፣ አማራ ሳይንት ሄዷል። ያችን እንደ ጀግንነት የሚፎከርበት አይደለም። ጎጃም ገና ነው። እንግዲህ ድል እየተነገረ ዘመቻው ግሩም ሆኖ ሁላችንም እያለን በመሃል መምህር መግደል ማለት ምን ማለት ነው? በድሉ እንዲሸፈን አይደል? አሁን ይሄ ቢነገር ፋኖ የድሉ ይደበዘዛል ብሎ አይደል? ይሄ የማን ስራ ነው? የነ አስረስ ማዕሬ ስራ ነው። ሊቃውንቱን ሲገድል ጎጃምን ሲገድል ምሁርን ያለ ምሁር ሲያስቀር የነበረው አስረስ ማዕሬ ነው። በቃ አትግደሉ፣ ብዙ ሰው እየጮህብን ነው፣ ደና አርጋችሁ ቅጧቸውና ልቀቋቸው ያለው አስረስ ማዕሬ ነው። ጸረ የአማራ ሊቅ ማለት ነው። ይሄ በደንብ መነገር አለበት። ቅር ይላችኋል? ቅራሪ ጠጣ። እኔ ምን አገባኝ? ለምን ቅራሪ አጠጣም? ይሄን ከመጀመሪያው ስናገር የነበረውን ነው አሁንም ደግሜ የምናገረው ማለት ነው። ስሙኝ። ከመራዊ እስከ ባህር ዳር ድረስ ያለው ስቃይ አይደለም። የኔ ጎጃም መግባት፣ የኔ ጮቄ ተራራ ላይ መውጣት፣ የኔ እዛ ላይ ወጥቶ አልወርድም ብሎ ክችች ማለት፣ ግግም ማለት፣ ድርቅ ብሎ በዚያው መጽናት፣ ልክ እንደ አባይ ወንዝ እንደ ሱናሚ እንደ ጃፓኑ እንደ አሜሪካው
እንደዛ ያለ አይነት ማዕበል በላይ ላይ ቢፈስ ቢሰድቡኝ ያልቆጡ ቢሉኝ ወዲ አስገዶም ቢሉኝ ተደራይተው ድርሰት ጽፈው ቢወርዱብኝ ቢፈሉብኝ ቢገነፍሉብኝ በጎጃም አልወጣም ከዚህ አልሄድም በማለቴ በጎጃም ለውጥ መጥቷል። ይሄ የማይካዳቅ ለውጥ መጥቷል። ይሄ ለውጥ አይካድም። የማይነካውን ነክቼ የማይደፈረውን ደፍሬ የማይዳሰሰውን ዳስሼ አፈር ከደቼ ማብልቼ ጉሮሮ ማንቁርት ለማንቁርት ተያይዤ እዩኝ እዩኝ ተመልከቱኝ ይል የነበረውን ደብቁኝ አሰኝቼው ደብዛውን አስጠፍሴ ልሳኑን አዘግቼ የአማራን የጎጃም ሞት የፋኖን እልቂት ቀንሸዋል። አስረስ ማሬንና ግሩፑን መትቼ እነሱ አሁን ቦታ ለቀዋል ማለት አይደለም። ቢያንስ ፋይናንሱን እንዲለቁ አድርጌ ከፋይናንሱ እንዲወጡ አድርጌ ቢያንስ ምዕራብ ጎጃምን ሰሜን ጎጃምን ከማድቀቅ አላቅቄ ወደ ምስራቅ እንዲያፈገፍጉ አድርጌ አባይ ጮቄ በረሃ መልሼ አስቀምጫቸዋለሁ። ምን አባት አመጣለሁ? አልወርድም፣ ከጎጃም አልወጣም፣ ከጮቄ አልወርድም ብዬ ማለት ነው። በጎጃም አሁንም የፌክ ይሁን የምር ባይታወቅም ሪፎርም እየተደረገ ነው። ሪፎርም መሳይ ነገሮችን እያየን ነው። እዚህም እዛም ዜና እየሰማን ነው። የዚህ ለውጥ ፍንጭ መምጣትም ክሬዲቱን ይውሰድ ከተባለ እኔ ነኝ የምወስደው። እኔ ዘመዴን የምወስደው። ውጣ አማራ ነኝ የምትል ውጣ። ባህር ዳር ዊኪሊክስ ጌቱ ከፍ ያለው ጌቱ አልማዝ ባለጭራ ተስፋ ወልደ ስላሴ ውጣና እኛንን አንተማ የለህበትም በለኝ። የእኔ ዘመዴ ጎጃም መግባት ይሄን ሪፎርም እንኳን ፍንጭ እንዲመጣ አድርጌያለሁ። እንዲመጣ ማለት ነው። አሁን ደግሞ በቴሌቪዥን ስመጣ ጭካኔያቸውን፣ ግድያቸውን፣ ዝርፊያቸውን እነዚህ ናቸው ወይ አማራን የሚመሩት? አሳይሃለሁ። ግርማ ካሳ የለብኝ፣ የሚያለቅስብኝ ሰው የለብኝም። አሳይሃለሁ። ምን እንደማሳይ አሳይሃለሁ። መደበቂያ ነው ማሳጣ። የጎጃም አማራን እንባ፣ የጎጃም ኦርቶዶክሶችን እንባ ያላበስኩ እንደሆነ እመቤቴ አትለመነኝ፣ ማርያም አትለመነኝ፣ ወላዲት አምላክ አትለመነኝ። አሳይሃለሁ አልኩ። መደበቂያ ነው ማሳጣ። ስለዚህ የእኔ ጎጃም መግባት እንደ ቀላል አትዩት። ሽባ ነው ያረኳቸው። ይሄንን ሾተ ላይ ቡድን ሽባ ነው ያረኩት። ዛሬ አስረስ ማሬ ሄሎ እባካችሁ አንድኑን እኔ ያኔ እንደዚህ ብዬ ነበር ምናምን ዘመነ ምናምን ተነጋገሩ ምናምን ሆኑ። ይሄ የመጣው እኔ እዛ ገብቼ ጉሩም ቦን ስላነኩ ነው። ጉሩም ቦን ስላነኩ ነው። አሁን ባለው ሁኔታ ጎጃም የአንደኛ ክፍለ ጦር ስር በተለይም ደግሞ ከመርዓዊ እስከ ባህር ዳር ባለው ቀጠና ያሉት የጎጃም ፋኖች እጅግ አደገኛ፣ እጅግ መርዝ፣ እጅግ የአማራ ጠላት፣ እጅግ የጎጃም ጠላት ሆነው ስራ እየሰሩ በአንደኛ ክፍለ ጦር ስር በኮሎኔል ታደሰ ሙሉነ ብርጌድ እና የጣናው መብረቅ የሚባል የግንቦት ሰባት የኢዜማ ተላላኪዎች አሁን ስልክ የሚደዋወለው የኢዜማ ሰው ነው። ጣና መብረቁ ጋር ያለው ደግሞ እሱ የግንቦት ሰባትና የኢዜማ ሰው ነው። ተወዳዳሪዎች የነበሩ የብርሃኑ ነጋ ወኪሎች የጣናው መብረቅ ብርጌድ ዋናዎቹ ሲሆኑ እነዚህ ትዕዛዝ የሚቀበሉት ቀጥታ ከአስረስ ማዕሬ ነው የሚቀበሉት። መምህራን የሚገሉት መኪና እንኳን አቁመው መኪናውን ሰው መታወቂያ ያለው ነጋዴ ነህ? አዎ። ለመንግስት ገብረሃል? ኧረ አልገበርኩም። ለመንግስት የምትገብረው ለኛ አሁን እዚህ ቆመ ትገብራለህ። ኧረ ፈሪቼ ነው ገብር ያለው እና ለመንግስት ገብረ ነው በዚህ የምትመጣው። እንደው ሱዳኖች አይመስሉም። ኦነጎች እንደዛ አያረጉም። ይሄ የጎጃም ፋኖ ነኝ የሚል ክፍታፍ ስዳደግ ባለጌ ዱርዬ የአማራዊነት ስነ ምግባር የሌለው
ኦነግ ምን አረገ የሚያሰኝ ማለት ነው። መምህር የሚል የስራ ዘርፍ መምህር የሚል በዚህ መስመር ማለፍ አይችልም። በጎጃም መስመር ማለፍ አይችልም። መምህር ነኝ የሚል በዛ በጎጃም ማለፍ አይችልም። ገና መምህር ሲያው ደማቸው ይፈላል። ከ8ኛ ክፍል ያቋረጠ አውቶቡስ ተራ የነበረ ጸረ አማራ ጸረ ምሁር 12ኛ ክፍል ማለፍ ያቃተው ድንጋይ ራስ ገና ምሁር ሲያይ ይነስረዋል። ማርሸት በመምህራን ጉዳይ የጻፉትን ኢንቦክስ ያደረገላቸውን ብታነቡት ያላችሁ ሲዝት ሲያስፈራራ እንመጣልሃለን አንተ ጠመኔ ቾክን አቡን ምንጥስ ምን ያያል ሲያስፈራራ ማለት ነው። ይሄ ጸረ አማራ የወያኔ ተላላኪ ሆኖ አማራን ያለ ምሁራን ማስቀረት። ይሄን በመናገሬ ልከበር እንጂ የሚገባኝ ልጠላ አይገባኝ። ይሄን በመናገሬ ልወደድ እንጂ የሚገባኝ ልነቀፍ አይገባኝ። ልታስቡ ይገባል። ልትጠነቀቁ ይገባል። እሺ ጦርነቱ አለቀ እንበል። ማለቁ አይቀርም። ነገ ያልቃል። በስምምነት ያልቃል። በድልነት ያልቃል። እና ነገ ማን ነው መምህሩ? መምህር አሳደ ገለ እንደ ውሻ አስከሬኑን በየእርሻው ጥለ አንተ ታዲያ አንተ ሻዕቢያ ካልሆንክ ወያኔ ካልሆንክ ታዲያ አንተ የኦሮሞማው ቅጥረኛ ካልሆንክ እንዴት መምህር ይገደላል? እንዴት ይገደላል? የፈለገ ብልጽግና ይሁን የፈለገ ያረጋ ከበደን ካድሬ እየተንከባከብክ መምህር ስታይ ደም የሚፈላ ልጆች አሉት። ልጆች የሚያሳድግ ነው። ምን ይብላ ምን ይጠጣ? ይሄ ብቻ አይደለም እኮ ወጣቱ ተደራጅቶ እንምጣ ወደ ጫካ ሲል ቦታ የለንም፣ መሳሪያ የለንም። መምህራኑ እዚህ ምንም ከሌለን እዛ እናንተ ጋር መተን እንታገል ሲባል አይዛው ተቀመጥ እዚህ ቦታ የለም ይላል። ደንቆሮ በአዴኑ እና የፖሊስ አዛዥ የነበረው ሁሉ የፋኖ መሪ ሆኖ ምሁራኑ እውነት ትግል ያለ መስሏቸው እንምጣ ሲባል አያትምጡ። ከተማ ሲቀመጡ ደግሞ በየቤቱ እየለቀመ ይገላል። ነገ እንኳን ለውጥ ቢመጣ እነዚህ ሰዎች በህግ ይጠይቁናል ወይ ደግሞ ያፋጥጡናል በሚል ማለት ነው። ስለዚህ እንደዚህ አይነት ነውረኛ ጎጃም ውስጥ የሰፈረ አጋንንታም በጩኸት ያለ በፍጹም መቀጠል የለበትም። ተናግረን መቀጠል የለበትም። የት ከተማ ሰው እንደሚታገት እንደሚዘረፍ አማራ እንዴት የት እንደሚታረድ በራሱ በፋኖ በመረጃና በማስረጃ መጣበታል። ለምሳሌ ይሄ መቀመጫውን ጓንታ ሚካኤል ያደረገ ባህር ዳርና በመሸንቲ ከተማ መሃል የምትገኝ በይነሳ የምትባል ከተማ ላይ ያለ ጉድ አይደለም። መከላከያ ሰራዊቱና የአማራ ፋኖ ተብየው የጎጃሙ ማዶ ለማዶ ይቀመጣሉ። ማዶ ለማዶ ይቀመጣሉ። ልክ ፀሐይ ስትጠልቅና ጀንበር ስታዘቀዝቅ ፋኖ ነኝ ባዩ በየገበሬው ቤት በየምኑ ቤት እየገባ ብር አምጣ ምግብ አምጣ ምን አምጣ እያለ ጥይት እየተኮሰ ሲገድል ሲፎክር ያመሻል። ልክ ነግቶ እነሱ እዛ ሄዶ ማዶ ሲቀመጡ መከላከያው ደግሞ በቀን ይመጣል። ገበሬውን ያስወጣል፣ ነጋዴውን ያስወጣል። ማን ነው ትላንት የተኮሰው? ማን ነው ትላንት የዘረፈው? ገበሬውን አንቅሮ አፈር ከድሜ ያበላል። አሁን ዛሬ ከዛች ከተማ ህዝቡ እየለቀቀ ሄዷል። ህዝቡ መልቀቁን ሲያይ ደግሞ ከቀረው ገበሬ ላይ የአማራ ፋኖ ነኝ የሚለው መሳሪያውን እየገፈፈ እየሸጠ ይበላል። ሆዳም አንተነህ ህዝብ ነፃ የምታወጣው። እመጣልሃለሁ በቴሌቪዥን ከሳምንት በኋላ ስመጣ ታየዋለህ። ነጯን ደግሞ እሑድ ብቻ አልመጣበትም፣ አሳያለሁ። ቀን በቀን ህዝብ እያሳተፍኩ መሬት ላይ ያለውን እያሳተፍኩ ልክ አገባሃለሁ። በሁለት በኩል እየቀረጽኩ ልክ አገባሃለሁ። ትግሉ አይጠለፍም። ታንጫጫ እንደፈለግ ሆነ ማለት ነው።
ይሄ እንዲህ አይነት ወራዳነት እንደ አማራን ምንም እንትን የሚላል በተራ እየተፈራረቅክ አማራን ትገፋዋለህ። በተራ እየተመላለስክ አማራን ታስጨንቃለህ። አማራን ነፃ አወጣለሁ ብለህ ትሄዳለህ። በስንቱ ነው አማራ የሚሰቃየው? በስንቱ ነው የሚሰቃየው? ይሄ ድርሰት የሚያምር ቃል ተናግሮ አማን እንደዚህ 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 የዘመነ ካሴ የምናም ይሄ ድርሰታዊ ተውኔታዊ ገለጻ አማራን ነፃ አያወጣውም። አማራን በተስፋ ሆዱን አትሞላውም። መጀመሪያ ስተትን ቤትህን አርም። አንድ መሪ ደግሞ መሪነቱ የሚታወቀው ለህዝቡ ሲቆረቆር ነው። የጎጃም አማራ ሴት ጥቁር በጥቁር ለብሳ ሐዘን በሐዘን ውጧት፣ አንተ ደልበህ አንተ አምሮብህ አንተ ምንም ስለማትነካ ስለማይጎድልብህ አርብሮ ባትጾም ምን አትጾም ብትሰራ ማታገኘውን ብትለፋ ማታገኘውን ፋኖ ነኝ እያልክ እየተቀለብክ እየኖርክ የደሃው ህመም የማይሰማ ከሆነ እንዲሰማ እናረጋለን። እንዲሰማ እናረጋለን። ምንም ችግር የለው። ኦነግ አረደው ኦነግ ገደለው ብዬ ስጮህለት የነበረውን ህዝብ ፋኖ ሲገለው ፋኖ ሲያርደው ዝም ምል ይመስላል? አንተ ኮተታም እከካም ዝም ምል ይመስላል? ኦሮሞ ገደለው ኦሮሞ ጨፈጨፈው የምለው አማራ እና አማራ ነኝ የምትል አንተ የሻዕቢያና የወያኔ ቅጥረኛ የብአዴን ባንዳ አንተ ስትገለው ሳይ ዝም እልሃለሁ? ይመስልሃል ወይ? ኦሮሞ ገደለው ጨፈጨፈው በስካባተር ገደለው አረደው የምለውን እና የጮኩበትን አሸባሪ የተባልኩበትን አንተ ቅቤ ነው የምትቀባው? አንተን ጸጥ ምልህ? ሪፎርም ያስፈልጋል። ሌባ ሁላ ሪፎርም ያስፈልጋል። ቅጥረኛ ሁላ ዋናው ሚዲያ ነው። ዘመድኩን ከሚዲያው ይውረድ አይደል ያላችሁት? ኤልያስ ክፍሌን አስጨንቃችሁ መረጃ አስጨንቃችሁ በግርማ በኩል አይደል ያመጣችሁት? በቃ ቴሌቪዥን ከሌለ አይደል ያለው? በቃ ከቴሌቪዥን ብቻ ይውረድልን አይደል ያለው? አበበ በለው ከቴሌቪዥን ከወረደልን በቃ ምናምን። ዋናው እኮ ህዝቡ ጋር እየደረሰ ህዝቡን እንትን እያለብን ያለው ቴሌቪዥን ላይ ስላለን ያልቃ። በቴሌግራም አንበጭ ብቻ ያለው በቴሌቪዥን እመጣለሁ ራሴ እንደፈለግኩ ምናኝበት የቴሌቪዥን ጣቢያ ተከፍቶልኝ እየመጣሁ ነው። ድሃ ተበደለ ፍርድ ተጓደለ አትበል የሚለኝ ሰው ካለ እሱ ጠላቴ ነው። ማንንም በሐሰት አልከስም። ሁልጊዜ ውግንናዬ ከህዝብ ጋር ነው። የአማራ ፋኖ ትግል ሃይማኖቴ ነው ብያለሁ። ሃይማኖቴን እንደሚያስጠብቅ ኦርቶዶክስ እስላም ምናምን አይደለም፣ እንደ ሃይማኖት ነው። የአማራ ፋኖ ያድነኛል ብዬ አምኜበት ለእምነቴ ደግሞ ሐዋርያ ሆናለሁ። ዘሬ አይጠየቅም፣ እምነቴ አይጠየቅም። አንተን አላስፈቅድም። የምትገለውን እያሳየው አትግደል፣ የምትዘርፈውን እያሳየው አትዝረፍ ማለት መብቴ ነው። ሰው መሆን ብቻ ነው የሚጠበቅብኝ። አሳያለሁ። መጪዋ ኢትዮጵያ ደግሞ የኛ ናት። ለሌባ ቦታ የላትም። ብአዴን ቦታ የለውም፣ ወያኔ ቦታ የለውም፣ ሻዕቢያ ቦታ የለውም፣ ኦነግ ቦታ የለውም፣ ብልጽግና ቦታ የለውም። አዲስ ተስፋ፣ አዲስ አስተሳሰብ፣ አዲስ ትውልድ ነው የሚመጣው። የነዚህ ሁላ ቫይረስ ያለበት ኢትዮጵያን አይመራም፣ አማራን አይመራም፣ ህዝብ አንድ አያደ እነዚህ ቫይረሶች ከኢትዮጵያ ገለል ማለት አለባቸው። ተመልከቱ። ካሳሁን ታመነና ዳምጤ የተባሉ ፋኖነን ባዮች የቁጭን አካባቢ ማዳበሪያ ዘርፈው ከመጋዘን ዘርፈው አሁን ወደ ሌላ ቦታ ወስደውታል። የአካባቢው ገበሬ ለቀጣዩ ዓመት እንዳያርስ የሚል መመሪያ ከነ አስረስ ማሬ ስለወጣ የቁጭ አካባቢ ገበሬ ለሚቀጥለው ዓመት እንዳያርስ ተመልከቱ። ማዳበሪያውን ብቻ መከላከያው ለቀቀላቸው። ከዛ ማዳበሪያውን ከዛ ወሰዱት። ማዳበሪያውን ከዛ ከወሰዱት በኋላ አሁን ምን አድርገውታል? ይሄን ማየት ነው ያለባችሁ። የቁጭ አካባቢ ገበሬ ለቀጣይ ዓመት እንዳያመርት ነው። የቡሬና የቡሬ ዙሪያ ችግር ራሱ እንደገና እያገረሸ ነው እና አበበ ማን ነው ተበጀ ነው ማን ተበጀ ይባል እነሱ
አሁን እነሱ እንኳን ስለሌሉበት ዝናቡ ስለመራው እቺም ብትሆን ድል ተገኝታለች ማለት ነው። ስለዚህ አማራ የሆናችሁ በሙሉ አይናችሁ በሙሉ ጎጃም ላይ ያፍጥጥ። ጎጃምን ወያኔና ሻዕቢያ እንዲቆጣጠረው አያስፈልግም። የሴሉን መቁረጥ ያስፈልጋል። ከሻዕቢያና ከወያኔ ከሱዳን ጋር፣ ከሶማሊያ ጋር፣ ከሊቢያ ጋር፣ ከአረቡ ጋር፣ ከአውሮፓ ጋር፣ ከአሜሪካ ጋር ዲፕሎማሲያዊ ግንኙነት ማድረግ ፋኖ ወንድ ከሆነ መብቱ ይችላል። ከማንም ጎረቤት ሀገር ጋር ግንኙነት አያድርግ፣ መሳሪያ የሚሰጠውን አይቀበል ምናምን የሚል ነገር የለኝም። ሰይጣን ለምን አይሆንም? አምጥቶ መሳሪያ ከሰጠው አማራ የሚፈልገው የሚታገልበትን ቁሳቁስ ነው። ነገር ግን አሁንም ሰይጣንም ወያኔም አማራን እንደገና ጋልበው መጥተው ለመከራ የሚዳርጉት ከሆነ ይሄ ትክክል አይደለም። ስለዚህ ምልክቱን ነግሬያችኋለሁ። ይሄን መናገሬ ደግሞ የበለጠ እንዲጠበቁ ያደርጋቸዋል። የበለጠ እንዲጠበቁ ያደርጋቸዋል። ዘመነ ካሴ ራሱን እንዲጠብቅ ንገሩት። የአባቶችም ጸሎት ይረዳዋል። ትንሽ እምነትም የዋህነትም አለው፣ እሱም ሊረዳው ይችላል። ዝናቡንም ንገሩት። ደንበጫ ላይ የተሰራው እናውቃለን። ደንበጫ ላይ እነ ሻለቃ ይርሳውን እንዴት እንደሚያሰቃዩቸው እናውቃለን። ይህ ትክክል አይደለም። ይሄን ያህል ሚሊዮን ብር አጥፍታችኋል፣ በልታችኋል፣ ይሄን አድርጋችኋል። ግምገማ ሲቀመጡ ይሄን መግደል አለብን፣ ይሄን ማጥፋት አለብን። እንዲህ አይነት ደንቆሮ ተይዞ ትግል የሚባል ነገር የለም። ደስ የሚለው አሁን ምን አባት አመጣለ የሚል ፋኖ ተፈጥሯል። ጉዳዩን ገብቶታል። ሁሉም የሚጠብቀው ደግሞ ሚዲያ እስኪመጣ ነው። ሚዲያው ደግሞ ይመጣል። በአጠቃላይ በግንባር ቀርበን ነው የምንናገረው፣ በብላሽማ አንሞትም የሚል ፋኖ ነው የተመረጠው። ይሄ አንዱ ነገር ነው። አሁን ነገ መግለጫ ሊሰጥ ይችላል። መግለጫውን መስማት ነው። አንድነታቸው ከመጣ በጣም በጥሩ ሁኔታ አንድነታቸው ከመጣ በጥሩ ሁኔታ እንቀበላለን። አንድነታቸው በመሪ ደረጃ እየተነጋገሩ ነው። መሪዎቹ የሚወስኑትን መቀበል ነው። ስህተቶቹን ግን እንትን ማለት አለባችሁ ማለት ነው። ስህተቶቹን በደንብ ማረምና እነዛን ስህተቶች ቦታ መያዝ ያስፈልጋል። ጓንታ ያልኩትን ጓጓታ በሉት። ጓጓታ ነው ጓጓታ የምትለዋን በዛ አንቡልኝ፣ የከተማዋን ስም ማለቴ ነው። ከዚህ በተረፈ እንግዲህ እኔ እዚህኛው ላይ ስለምቆይ የቴሌቪዥን ዝግጅቱ ላይ ስላለው ሰሞኑን ብዙም ብቅ ላልል እችላለሁ፣ ግን ስለማያስችለኝ እመጣለሁ። ይሄንን በደንብ አድርጋችሁ እንድትሉ እንድትቀበሉ ያስፈልጋል። የምናገረው የሚጠቅም ነገር ነው የምናገረው። እኔ ሁልጊዜ ከህዝብ ጋር ነው የምቆመው። ገበሬ በተለይ መመታት፣ ገበሬ ማልቀስ፣ ገበሬ መሞት ያውን በገዛ ልጆቹ። አሁን በቀደም መኪና ታገተ። አሁን ደግሞ ትላንትና ሱሉልታ ላይ ታገተ 2 መኪና ምናምን። በእያንዳንዱ ሰው 1.5 ሚሊዮን ነው የጠየቀው። አብዛኛዎቹ ጎጃም ያሉ ናቸው። ባህር ዳር፣ ደብረ ማርቆስ የሚሄዱ የነበሩ ናቸው። ፌዴራል መንግስቱ ነው ይሄን የሚያደርገው። እነ ሽመልስ አብዲሳ ናቸው ለወጣቶቻቸው ስራ እየሰጡ ያሉት። በቃ ፋብሪካ ስለሌለ ስራ ስለሌለ ይህንን ሰርታችሁ ብሉ ተብለው የጎጃም ህዝብ የኦሮሞ ወጣቶች እንጀራ ነው የሆነው። ሱሉልታ 10 ኪሎ ሜትር ነው ርቀት፣ ቅርብ ነው። እዚህ ኦሮሞ ያስጨንቀዋል። ጎጃም ብትሄዱ አሁን በቤተ ክርስቲያን በምን ባነር ተሰርቶ አባቴን አድዱልኝ፣ እናቴን አድዱልኝ ምናምን አዱልኝ። እዚህ ደግሞ አስረስ ማሬ ገበሬ ይገላል፣ ሹፌር ይገላል፣ ዶክተር ይገላል፣ መምህራን ይገላል። በስንት ነው አማራ መሰቃየት ያለበት? በስንት ነው መሰቃየት ያለበት? ንገሩኝ። በስንት ነው መሰቃየት ያለበት? ይህንን የሚዘግብ ሰው አይታችሁ ታውቃላችሁ? እስቲ ንገሩ። ኢትዮ 251 ነው የሚሰብከው የሚዘግበው? በለጠ ሞላ ነው የሚዘግበው?
ሞገሴ ሽፈራው ነው የሚዘግበው። ኢትዮ 250 ነው የሚዘግበው። ኢትዮ 360 ነው የሚዘግበው። እነሱ እንኳን ከዘገቡ ደግሞ ጸበኞች ስለሆኑ በጸብ ነው የሚዘግቡት። እነሱ እስክንድርን አዝለው ኮሎኔል ሙሐባውን አዝለው የኦፓል ነጋዴውን አዝለው ነው። እነሱን እንኳን ተዋቸው። አበበ በለውንና ኢትዮ 360 ጣና የሚሉትን ተዉት። እነዚህ ራሱ የፋኖ ድል ምናምን የሚሉት የህዝቡን ብሶት የህዝቡን ችግር ይዘግባሉ አይዘግቡ? ከነሱ ጋር ሁላ ነው የምዋጋው። ጠብቁኝ። የአማራ ትግል ቅዱስ ነው። የአማራ ትግል ንጹህ ነው። ይህንን ወሸከቲያን፣ ይህንን ገዳይ፣ ይህንን ነውረኛ የአማራ ፋኖን ትግል ጠላፊ ሁላ እግዚአብሔርን ይዘን ወላዲት አምላክን ይዘን እኔ በእምነቴ በሃይማኖቴ ይዤ ልክ እናገባቸዋለን ብለን ተስፋ እናደርጋለን።